አለይኩም ወደ ተከበራችሁ የቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ሙሉ ግቢን ላሳያችሁ ብዬ ተቀርጾላችኋል። እስቲ አንዳንድ እንትን እያለኝ ነገር አለ። እስቲ በዚህ ቪዲዮ ልንገራችሁ ማለት ነው። አንዳንዴ የጭቃ ቤት እውነቴን ነው የምላችሁ የመጀመሪያ ጊዜ ሲሰራ ወይንም ደግሞ የመጀመሪያ ሰዓት ሰርታችሁት የሆነ 1 አመት 2 አመት ከቆየ በኋላ የሆነ በቃ አለ አይደል በጣም ነው የሚያስጠላችሁ ጭቃ ቤት። እውነቴን ነው። ከዚህ በፊት የምትከታተሉ ልጆች አላችሁ። እንደው አንድ እህቴ ማለት ነው በኮሜንት ለምን የጭቃ ቤት ታሰራላችሁ? በኔ በ2 አመት ብሎኬት ቤት አሰርቻለሁ ያለች ልጅ ነበረች። እንደው በሰሞኑ ቪዲዮ ካያችሁ ማለት ነው። እና ዛሬ ገና ቆም ብዬ ሳስበው ዛሬ ገና እሷ እውነት ትክክል ናት። የጭቃ ቤት ለምን ታሰራላችሁ የምትለው ትክክል መሆኗን እንትን አልኩኝ። የእውነቴን ነው የምላችሁ። ቤት ቢያንስ ብታሰሩት እንኳን ለ2 አመት ነው። በቃ የሆነ ከለሩ ሳይቀየር ይሆናል አይደል? በቃ ስላችሁ በቃ ይሆናል የሆነ በቃ እንትን ብሎ ይገኛል ማለት በቃ ስታዩት ሁሌ ደስ የማይል ምናምን ቀለሙም እንትን አይልም የሆነ በቃ ግን ከዛም በኋላ በቃ ዝናብ ሲነካው ሲጋጋጥ፣ ዝናብ ደግሞ ነካኝ ብሎ አፈሩ ሲረግፍ ቀለሙ በጣም ነው የሚያስጠላቸው። አሁን ቆይ ያሳያቸዋለሁ። አሁን እዚህ ጋር ሚጥሚጣ ተተክሎ በጣም ያምራል። ይሄ ደግሞ ዳር አበባ ተተክሎ ነበር እንደምታዩት። ያው እንደዚህ ቆርቆሮ ሲታጠር ደግሞ በየጊዜው ካልተዳስ በቃ አድሱኝ ምናምን ይላል ማለት ነው። አሁን ቆይ አሁን እዚህ ጋር ምን ላሳያችሁ። እዚህ ጋር በሩ ጋር መጀመሪያውን ይሄ ቻክ ነው። ዝም ብሎ ውሃ ነካኝ ብሎ ነው ቆርቆሮ እንትኑ ዝናብ ሲዘንብ ወጨፎ የሚባለው አለ አይደል? ወጨፎ ይነካዋል ማለት ነው ግድግዳውን። ከዛ ቻኩ ይረግፋል። በጣም ነው የሚያስጠላው። አሁን የእንትን ያያችሁት አሁን በረንዳው ይሄኛው እንዴት እንደሚያስጠላ ትንሽ ነበረ። አሁን ውጭ የመጣው ሰዓት ወደዚህ ውጭ ስመጣ በጣም ትንሽ ነበር፣ ግን አሁን ያው እንደዚህ ያስጠላል ማለት ነው። የጭቃ ቤት አንዳንዴ በጣም ነው የሚያስጠላ። የእውነቴን ነው የምላችሁ። ያኛው ጎረቤት ቤት ነው የምታዩት፣ ወደ ውስጥ የሚያስገባ ከዛ በኩል ያለው ጎረቤት ቤት ነው፣ የኛ አይደለም። አሁን ይሄ እዩ ብቻ የቦሌኬት ቤት ቢሆን መቼምና መቼም ቀለም ብቻ ነው የምትቀይሩት። የእውነቴን ነው የምላችሁ። ቀለም ብቻ ትቀይራላችሁ እንጂ በየሰዓቱ ሁሌም ያማረ ነው። ደግሞ በረንዳው ማለት ነው የእንትን ብሎኬት ሲሆን ኳርቲስ ታሰራላችሁ። ገባችሁ? ኳርቲስ ደግሞ በቃ መቼም ዝናብ ሲዘንብ ያጥበዋል እንጂ ፏ ያደርገዋል እንጂ ምንም እንትን እንደዚህ ተጋጋጠ አፈሩ ረግፈ ምናምን የሚባል ነገር የለም። እውነቴን ነው። እንደምንም እንደ በቃ አሁን በእርግጠኝነት እዚህ ሀገር እንደዚህ ቁጭ ብላችሁ መቼም አይሞላም ማለት ይሄን ስትሰሩ ወይ ላትኖሩበት ትችላላችሁ። ገባችሁ? ብሎኬቱም ያው ከጭቃው ትንሽ ይበልጣል። እውነት እንደ ጭቃው አይደለም፣ ልዩነትማ አለው። በአሁኑ ሰዓት በተለይ ሁሉ ነገር የተወደደበት ሰዓት ነው። ገባችሁ? ግን በቃ ከለፋ አይቀር ኤል ሼፕ አድርጋችሁ በኤል ሼፕ ብሎኬት ነው በቃ በብሎኬት መስራት የታባቱን። እውነቴን ነው የምላችሁ። የጭቃ ቤት ምን ነው የሚያስደስታችሁ? ለዝም ብሎ ለጊዜው ትንሽ ብትደሰቱ ነው። ከዛም በኋላ ከጀርባው ከጎኑ ምኑ ወጨፉ ይነካዋል፣ አፈሩ ይረግፋል። ከዛ ገንዘብ ከሌላችሁ ደግሞ አስባችሁታል እንደገና እሱን ማሳደስ ማለት ነው። እውነቴን ነው። ኢቨን ግርፍ ቢሰጠው ግርፉ እንትን ይላል ይወጥቃል፣ ዝናቡ ምናምን እንትን ሲለው ማለት ነው። እና ብሎኬት ቤት የመሰለ ነገር የለም። እውነቴን ነው የምላችሁ። አሁን ግቢው እንደዚህ ያምራል፣ አይታችሁታል። ግቢው እንደዚህ ያምራል። ነገር ግን ቤቱ በጣም ነው ከጀርባ እንደዚህ ዝናብ ሲዘንብ በጣም ነው የሚረፋው። በየጊዜው እንደገና ማስለጠፍ አለ። እንደገና ደግሞ ብቻ ብዙ እንትን አለው ማለት ነው። እና አንዳንድ እንደው ቤት ለመስራት ያሰባችሁ እውነቴን ነው ወገባችሁን ጥብቅ አርጉና የባብሎኬት አድርጉ። የምሬ ነው። ግን በተለይ ከተማ አካባቢ ሆናችሁ ገጠር እንኳን እንትን አይልም። በተለይ ከተማ አካባቢ ሆናችሁ ቤት ለመስራት
ገና ቤት ይሰራለሁ ብላችሁ ላሰባችሁ እውነት ምንም ጨርሱ በኤል ሼፕ አድርጋችሁ እንትን በብሎኬት በቃ ምንም ሳይበዛ ማለት ነው። ሲበዛ ገንዘቡ አይቻልም። በቃ እንደገና በሰው እንበደራለን እዚህ ሀገር እንደገና የሰው ስንሞላ እንደገና በጣም በአስቸጋሪ ስለሆነ በአቅማችሁ በኤል ሼፕ አድርጋችሁ በብሎኬት ቀልጠፍ ያለ ቤት ሁለት ሳሎን ይበቃችኋል። ምሳሌ አንድ ሳሎን እንግዳ ቢሆን አንድ ደግሞ የሆነ ማረፊያ ቢሆን ከዛ መኝታ ክላስ፣ ዕቃ ቤት ምናምን ካላችሁ በቂ ነው ውዶቼ። ቪዲዮን ላይክ አድርጉ እስቲ።